ይገርማል። የነብይ ቁርጥም ይባላል። ጸጉር ቤት ገቡና እንዴት ለቁራስ የነብይ ቁርጥ ይባላል። ምንድነው ሲባል በቃ ፓፓያ ታረጋለህ፣ እዚህ ጋር ተከታተለ ጸጉር ትከምራለህ፣ ጠበቅ ባቃ ልብስ ትለብሳለህ። የፖሊስ ልብስ መልበስ ምን ያህል 10 ደቂቃ አትፈጅም እኮ። ፖሊስ መሆን ግን በ10 ቀን ይሆናል? አይሆንም። ገና ውሃ ውስጥ ገብተህ ሌሊት ተነስተህ እንትን ተራራ ጋራውን ወርደህ ስንት ነገር ከሆንክ በኋላ የፖሊስ ምረቃ አስፋ። አሁን የአገልጋይ ልብስ የለበሰ ሁሉ ስም ያገኘ ሁሉ አገልጋይ ነው። በዓለም ትዞራለህ ይላል ጌታ። አሜን። ኢዮብ ጋር ትዝ ይላችኋል። ሰይጣን ከየት መጣ ሲባል ምን አለ? ምድርን ሁሉ ዞርኩ አለ። ይሄ ትዞራለህ የተባለ ሰው ከዛ ዟሪ ጋር መንገድ ላይ ሊገናኝ አይችልም። አይበቃም?